Get strong. እሺ እንዴት ናችሁ? ያው እንግዲህ ቃል በገባሁት መሰረት ለሳምንት ለጅማሬዎች የሚሆን የላኩላችሁን የኮር ኤክሰርሳይዝ ዩቲዩብ ላይ እለቅላችኋለሁ ብዬ ነበረ። ያው ልሰራው ነው። ዴይ 1 ዴይ 2 ዴይ 3 እያለን እንቀጥላለን። እየደጋገማችሁ ደግሞ በየሳምንቱ ቁጥር እየጨመራችሁ በንብ መስራት ማለት ነው። ለውጥ ማየት የምትፈልጉ ከሆነ ሰውነታችንን እንዲነቃቃ በተለይ ደግሞ የኮር መስሎቻችን ሪኮኔክት እንዲያደርጉ እንደዛ እየጠነከረ ሲመጣ ያው በዛው ፊል እያደረግን እንሄዳለን። ኮር ኢንጌጅመንት እንዴት እንደሆነ አሳይቻችኋለሁ። የብሪዚንግም ኤክሰርሳይሱን አሳይቻችኋለሁ እንዴት ማድረግ እንዳለብን። ፉል በዲ ነው በአጠቃላይ ማለት ነው የምንጠነክርበትም ኮራችንንም ሂል የምናደርግበትና ሪኮኔክት የምናደርግበት ኤክሰርሳይዝ ስለሆነ በተለይ ጂም መሄድ ለማትችሉ ሰዎች ይሄ ኤክሰርሳይዝ ሰጥተኝ ጥሩ ኦፖርቹኒቲ ነው ብዬ ገምታለሁ። በተረፈ ወደ ወርካውቱ የምታስታውሱት ከሆነ የዴይ 1 ኤክሰርሳይዝ 90 የምንለው ብሪዚንግ ማለት ነው። ተኝተን ነው የምንሰራው አይደለ? እንዲህ ሶፋ ላይ እግራችሁን ትሰቅላላችሁ። ከፈለጋችሁ ደግሞ ግድግዳ ላይ መስቀል ይቻላል። ስለዚህ የምናደርገው ይሄንን ፐልቪክ ኤሪያችንን ሳብ አድርጎ መያዝ ነው ወደ ላይ ማለት ነው። ኢንጌጅ ማድረግ ነው። ከዛ አየር ስናስወጣ ሆዳችንን ያዝ እናደርጋለን። ስናስገባ ደግሞ በአፍንጫችን ሪላክስ እናደርጋለን ማለት ነው። ሁለተኛ ኤክሰርሳይዝ ደግሞ ፐልቪክ ቲልት ነው። እሱኛውን እንዴት ነው የምታደርጉት? እቺ ፐብሊክ ኤሪያችሁን እንዲህ በደንብ እሱን ደግሞ በደንብ እንደዚህ ወደ ውስጥ አርጋችሁ
ይሄ ደግሞ ግሉት ብሪጅ እንለዋለን። ይሄ ሙቭመንት በተለይ በደንብ ፎርማችሁን ጠብቃችሁ ከሰራችሁት ሎወር ባክ ሰፖርት ለማጠንከር በጣም ይረዳል። እንደተለመደው ወደ ላይ ስትገፉ ኮር ኢንጌጅ አድርጉና ሆዳችሁን ሳብ አድርጋችሁ ያዙ። ከዛ ትንፋሽ ስታስወጡ ደግሞ ስትመልሱ አስገቡት ማለት ነው። ይሄኛ ኤክሰርሳይዝ ደግሞ በርድ ዶግ ይሉታል። ይሄ ኤክሰርሳይዝ በደንብ ነው ኮንትሮል ሌሎችንም ኤክሰርሳይሶች ወርክአውቶችን ስናደርግ ኮንትሮል ነው የሚያለማምደን። ስለዚህ የነገርኳችሁን ቴክኒክ ተጠቅማችሁ ከሰራችሁት የኮርና የጀርባ መስሎቻችን እንደገና በአንድነት ተጣምረው እንዲሰሩ ይረዳናል። የመጨረሻ ዎል ፕላንክ ነው። ኢቭን ኮራችንን ኢንጌጅ አድርገን ለመስራት ሴቭ እና ቀላል ወይ ነው። በተጨማሪም ሆዳችንና የፐልቪክ ፍሎራችን ላይ ጫና ሳይፈጠር ኮር መስላችን እንዲጠነክር ይረዳናል። ይህንንም ኤክሰርሳይዝ ትንፋሽ በስነ ስርዓት እያስወጣችሁ እያስገባችሁ ኮራችሁን ኢንጌጅ አድርጋችሁ ከ30 ሰከንድ መያዝ